እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት የሻወርማ አሰራር ነው። እንደዚህ እንደምታዩት በረጃጅም ከትፌዋለሁ። ከታተፍኩ በኋላ ማለት ነው የእንትን ዶሮ ማለት ነው አጥንት የሌለው ዶሮ ነው የተጠቀምኩት እኔ። የተፈጨ ነጭ ሽንኩርት፣ የተፈጨ ቀይ ሽንኩርት አለኝ፣ ቦደራው ማለት ነው ዱቄቱ፣ እንደዚሁም የሻወርማ ቅመም አለኝ፣ ፓፕሪካ አለኝ እና ስጋ ህርድ አለኝ። ነው ከረኑ ቀየር እንዲልልኝ በማለት ማለት ነው። እዚህ ጋር ደግሞ ባህራት መሸከል በየአይነት ቅመሞች አሉኝ። እዚህ ጋር የወይራ ዘይት ነው እኔ የተጠቀምኩት። የምግብ ዘይት ማንኛውን መጠቀም ትችላላችሁ። እኔ የተጠቀምኩት የወይራ ዘይት ነው። እንደዚህ የወይራ ዘይቴን እጨምራለሁኝ። ከዛም እንደምትመለከቱት ግብአቶቹን ያሳየዋችሁን እያንዳንዱ የተፈጨ ነጭ ሽንኩርት ዱቄቱ ማለት ነው፣ እንዲሁም የተፈጨ ቀይ ሽንኩርት አለኝ ዱቄቱ፣ እሱን አደርግበታለሁ። ከሌላችሁ እርጥቡን ማነው ሽንኩርቱን እንደዚሁ አድቃችሁ ፈጭታችሁ ወይም ፈቅፈቃችሁ በመፈቅፈቂያ ማድረግ ትችላላችሁ። ነጭ ሽንኩርቱንም እንደዛው ማለት ነው። እኔ ግን ስላለኝ ይሄንን የተጠቀምኩት። እንደውም ፓፕሪካ ህርዴን ያው እንደ ዶሯችሁ መጠን ማለት ነው ትጠቀማላችሁ ታደርጋላችሁ እንደዛው ማለት ነው። ከዛ ጫው እርጎዬን አርጌያለሁኝ እንደዚህ አመሳስለዋለሁ። ከዛ ረጃጅሙ አረንጓዴ ፈረንጅ ቃሪያ በረጃጅሙ ከትፌያለሁኝ። እንደምታዩት ዝጋራ እያበሰልኩት ነው። ግን በነገራችን ላይ እንደዚህ ቅመማ ቅመሙን እርጎውን ባንድ ላይ ካደረኩኝ በኋላ ፍሪጅ ውስጥ ለግማሽ ሰዓት ቀድር አኑረዋለሁኝ። ከዛም በላይ ቢቀመጥ ጥሩ ነው። ያኔ እንደዚህ አንድ ላይ ከቅመሙ ጋር ተዋህዶ ቀዝቃዛ ቦታ ሲቀመጥ ማለት ነው አሪፍ ነው የሚሆነው። እንደዚሁም ተቻኮላችሁ ደግሞ እንትን ማለት ትችላላችሁ፣ ወዲያው መስራት ትችላላችሁ። ድንች በረጃጅሙ ከትፌ እንደምታዩት እኔ ድንች በነገራችን ላይ እንደዚህ በዘይት አልጠብስም። እንደዚህ በዘይትና በጫው ተለወስኩት በኋላ እንትን ነው የማደርገው ማለት ነው። እዚህ እንትን ውስጥ ነው የምጨምረው። ብዙ ዘይት አንጠቀምም እኛ ማለት ነው። እና እንደዚህ ሙቀቱን እንደዚህ አደርግና 25 ላይ አድርጌ እሱ ውስጥ የሚበስልልኝ። እዚህ ጋር እንደምታዩት የሻወርማውን ዶሮ እያበሰልኩ ነው። እንደዚህ ውሃው መጠጥ እስከሚል ድረስ እያማሰልኩኝ በዚህ መልኩ አበስለዋለሁ ማለት ነው። ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ላይክ በማድረግ ተባበሩኝ ማለት ነው። ለእናንተ ለእኔ ይጠቅመኛል፣ ለእናንተ ግን አይጎዳችሁም ማለት ነው። ውሃው መጠጥ ካለልኝ በኋላ የዶሮ ማለት ነው በዚህ መልኩ የፈረንጅ ቃሪያ አርጌበታለሁ እላችኋለሁኝ። በጣም የሚጣፍጥ ሻወርማ ነው። መልኩ እንደዚህ አድርጌ ያዘጋጀሁኝ። የተጠቀምኩት ቂጣ እንደዚህ ጃሂዙ ነው ከውጭ የመጣው ማለት ነው። ይሄንን ነው። እዚህ ጋር ደግሞ አስካረል መሳ እያደረኩ ነው። በነገራችን ላይ ሙስሊም የሆናችሁ የጧትና የማታ ዚክሮችን በማድረግ ራሳችሁን አድሱ በየቀኑ ላለሁኝ። በጣም ጠቃሚ ትልቅ ጠቃሚ ነገር ነው። ለራሴ ጥቅም ትልቅ ጥቅም ስላየሁበት ሞክሩ ትላለሁ። እንደምታዩት ሶስ ደግሞ ሻወርማው ላይ የምቀባው እነዚህን ይመሳስላሉ። ከቻፕ ትንሽ ነው ያለኝ አልቆብኛል። ቂጣውን እንደዚህ አዘጋጀው። ጅብናውንም ደግሞ በዚህ መልኩ ቁርጥርጥ አድርጌዋለሁኝ። እንደዚህ በአንድ ላይ ሚክስ አደርግና እቀባዋለሁኝ ማለት ነው። እንደዚህ ዳር እስከ ዳር ቅብት አደርገውና እንደዚህ ከቀባሁ በኋላ ያዘጋጀሁትን ዶሮ እንደዚህ አደርጋለሁኝ። የተጠበሰውም ድንች ደርሶልኛል። ከዛ እንደዚህ በዚህ መልኩ ጥቅልል አደርገዋለሁኝ። ይኸውት እንደምታዩት በዚህ መልኩ በሚያምር ሁኔታ ድንችም ዝግጁ ሆኗል። እንደዚህ እየጠቀለልኩ ነው። ካሜራማን ስለሌለኝ በአንድ እጄ እያያዝኩ ስለሆነ የማሳያችሁ፣ ያው አልፎ አልፎ ነው የማሳያችሁ። የሚያምር አድርጌ ነው የጠቀለልኩት። በጣም ነበረ የሚጣፍጠው ማለት ነው። በዚህ መልኩ ሳጅ ጠዋ ማለት ነው፣ ማንከሽከሻ ነው የሚባለው። እሱን ዘይት ተቀባሁት በኋላ እንደዚህ አድርጌ እያገላበኩኝ አበስለዋለሁኝ ቀላ እስከሚል ድረስ ማለት ነው። እንደዚህ እያደረኩኝ እያገላበኩኝ በደንብ አድርጌ አበሰልኩት ማለት ነው። በጣም ይጣፍጥ ነበር። በዛ ላይ አሰራሩ ጊዜ የማይወስድ ነው፣ ፈጣን ነው።
ሶልና ሞክሩት። እንደዚህ እየቀያየርኩኝ በደንብ አድርጌ አበሰልኩት ማለት ነው። እና ከውጭ ገዝቶ ከመብላት እንደዚህ ቤት ውስጥ ያኔ የተሰራ ነገር በእጃችሁ የሰራችሁት ነገር ማለት ነው በጣም ያኔ ለጤናማ ስጋም ጥሩ ነው። በፍላጎታችሁ እንደ ውስጣችሁ ፍላጎት እንደሚስማማችሁ አድርጋችሁ ቤት በራስ እንደ መስራት የሚያህል ጥሩ ነገር ያለ አይመስለኝም። እዚጋ እንደምታዩት ያው ለቤቱ ሽታ ሻማ ይለኩሻለሁኝ። እዚጋ እንደምታዩት ቪው ደስ ይላል። ወደታች አየት እያደረኩ ነው የምሰራው። አልሐምዱሊላህ ለኩል ያህል በጣም ደስ ይል ነበረ እና በዚህ መልኩ ያው እንደዚህ አዘጋጃጀሁኝ እላችኋለሁኝ። እንደዚህ ድርቅ እንዳይል ትንሽ ዘይት ከላዩ ላይ በማስነካት እያገላበኩ አበስለዋለሁኝ። ድንቼን ተስር የበሰለውን እያወጣሁኝ እንትን እለዋለሁ እላችኋለሁ። በዚህ መልኩ ሰርቼ ጨርሻለሁኝ። ዋው በጣም በጣም የሚጣፍጥ ሸወርማ ነበር። በጣም የሚያምር የሚጣፍጥ ነበረ።